ሰላም ሰላም ቤተሰቦች እንደምን ሰምታችኋል? ሰላም ናችሁ? አለን። አንድ ሁለት ወር ይሆነዋል ይህን ቪዲዮ ካየሁትና በወቅቱ አየሁትና ይህን ነገር ላቅርበው ወይስ አሁን አብዛኛው ልቡ የተደፈነ አእምሮ የተመታን የበዛው የዘመንና አንዳንዴ እኔ ካለኝ ጊዜ አጣብቤ ምናምን ቆስኪ ትንሽ ላረጋጋው ምናምን አልኩና ከዛ በመሃል አንድ የሆነ ምስኪን ልጅ ሰርቶት አየሁት ቪዲዮ which is good በቃ እሱ ከሰራው እኔ እንደገና ገብቼ ምን አንጣጣኝ ብዬ ትቼው ነበር እና በአጋጣሚ ሄጄ ሳይ ልጁ ቪዲዮን ከሰራው በኋላ በርካታ ፍንዳታዎች ገብተው እግዚአብሔር ይመስገን ብቻ በጣም ከባድ ነው። ግን ወጣቶች በእውነት ነው የምላችሁ የቴክኖሎጂው መምጣት አንዳንድ ነገሮች የሚያስደስት ቢሆንም በዛው ልክ ግን ድራሻችሁን የጠፋው እግዚአብሔር ይውላችሁ። ከዚህ በኋላ ለሚኖር በእውነት ነው የምላችሁ እኔ ከእውቀት ጋር ቢሆን እሰየው፣ ግን የለም በቃ ጠፍታችኋል ማለት በጣም በቃ ልባችሁ ኤምፈሳይዝ ሆኗል። ለነገሩ እንደዚህ ነገር የሚነሳው ከቤተሰብ ነው። ለምሳሌ በቤተሰብ ውስጥ ጥሩ የሆነ የክርስትና ህይወት የሚከተል እናትም አባትም ስለራሱ ስለ ልጆቹ የሚጸልዩ ካሉ which is good በረከቱ ለልጆችም ይተርፋል። ከእናት ከአባት ጀምሮ በመንፈሳዊ ህይወት የተዳከመ ሰው ግን ከሆነ በጣም ከባድ ነው። ልቦናቸውን ልጆቻቸውን ይዞ ገደል ለመግባት ይመቸዋል። አጅሬ እኔ ወደ ፖይንት ስመጣ ምንድነው ልጁ ቪዲዮ ከሰራ በኋላ ቪዲዮ ምንድነው ሳራና ላይላ የሚባሉ አይታችሁት ይሆን እንደሆነ በሆነ አጋጣሚ ላይቭ ቁጭ ብለው እያወሩ በሆነ አጋጣሚ መጥቶ እሷን አንደኛዋን ልጅ መንፈስ ይዋረሳታል እና እዛው ላይቭ እንደሆነች ነውና እጇ እንደዚህ ተቆልምሞ ሌላ ምን ቃል ሰማው? አብራከዳብራ የሚባል የሂብሩ ቃል ሰማው። ከዛ ይሄ ነገር ምክንያቱም ያው አንዳንዱ ዝም ብሎ ፕራንክ ለማድረግ ያው ለመታወቅ የምትጋጋጡበት ዘመን አይደለ? የሆነ ነገር ለማድረግ ፈልጋ ነው ብዬ ነበረ። ከዛ አትራይ ቱ ኢንቨስቲጌት አጠቃላይ ነገሩን እና እዛ ላይ የማያቸው ምልክቶች ጄኒውን ሆኑብኝ። ምክንያቱም ልክ ልጅቷ መንፈሱ ከተዋረሳት በኋላ እጇ እንደዚህ ተቆለመመ። ይሄ ነገር ብዙ ጊዜ ጸበል ቦታ ያዋለው በተለይ እንዲህ ብሎ የሚቆለመም ከሆነ 666 ለመስራት የሚሞክር ምናምን ሲሆን ነው እና ልጅቷ ያወራች ጓደኛዋ ነው በአጋጣሚ እየታየች ነው። እዚህ ቪዲዮ ላይ ስታዩ ልጅቷ እያየች ነው። አይኗ እየተጎለጎለ እየወፈረ ይመጣል ስታዩ አይኗ። ሶ አጠቃላይ ሁኔታውን አየውና አይ ነገር ጄኒውን ነው አልኩኝ። ሶ አይ ዋዝ ዌይቲንግ 2 መንዝ ምናምን እቺ ልጅ ብዙ ጊዜ የሆነ ነገር ፕራንክ ቢሆን የዛኔ እኮ እንደዚህ ያደረኩት እኔ ነኝ ብላ ተመልሳ ትመጣል ነበር። በቃ ጠፋች አልመጣችም ልጅቷ በዛው ቀርታለች። ሶ የጉዳዩን እውነተኛነት አረጋገጥኩ ማለት ነው። አሁን ይሄን እዚህ ጋር ያዙት። አሁን እንግዲህ ዛሬ እዚህ ጋር መጥቼ የምሰራው ነገር በምክንያት ነው። ከዛ አንድ ልጅ ሰርቶት ኮሜንት ሳይ ልጁ በወቅቱ በአጋጣሚ ሲናገር ብዙ ጊዜ ስልካችሁ ላይ ጊዜ የምትወስዱ ሰዎች ምናምን ስላለ ትንሽ ሚስሊዲንግ ተፈጠረና እንኳን ዘንቦብሽ ምናምን ጤዛነሽ እንደሚባለው የዘንድሮ ጀነሬሽን ድሮም የተመታ ነው የሆነ ነገር። አሁን ኮሜንት ምን አየው ምን ከስልካችን ጋር ብዙ ጊዜ በማሳለፋችን ምን ችግር አለው? ምን አገናኘው? አሁን ልምጣ። ለዛ ነው አሁን ቪዲዮ ለመስራት የመጣሁት። ምን መሰላችሁ? ስልካችሁ ላይ ብዙ ሰዓት ማጥፋታችሁ አይደለም ችግሩ። ስልካችሁ ላይ ብዙ ሰዓት ማጥፋታችሁ በሳይንሱ ራሱን የቻለ ሌላ ችግር ያመጣል። ለምሳሌ ስልካችሁ ላይ የስልካችሁ ከለር አይታችሁ ከሆነ ብሉ ከለር አለ ታውቃላችሁ። በተለይ ብርሃን መብራት አብርታችሁ ማየትና ጨለማ አጥፍታችሁ ስልካችሁ ማየት ይለያያል። ጨለማ አጥፍታችሁ ስልካችሁ ስታዩ እንቅልፋችሁ አይመጣም ታውቃላችሁ። ለምን? የሚታያችሁ ላይት ብሉ ላይት ነው። ያ ብሉ ላይት ወደ አንጎላችን ሲሄድ አንጎላችን የሚያስበው በአይናችን የሚገባውን ብርሃን ያይና ገና አልመሸም ቀን ነው ብሎ ስለሚያስብ ወደ እንቅልፍ ይዞ ነው። አንዱ የምንሸወደው እሱ ነው ወደ ሳይንሱ ስመጣ። በመንፈሳዊ ፓርቱ ግን እቺ ልጅ ሰይጣን የተዋረሳት ቪዲዮን አፕሎድ ስላላደረገች ነው። አፕሎድ ሚንስ እናያታችሁኛል። ላይቭ ገባለሁ አልገባም። ላይቭ መግባት ካለብኝ እንዴት አድርጌ መግባት እንዳለብኝ ያውቃል ማለት ላይቭ ስገባ at the same time የምወስዳቸው ጥንቃቄዎች አሉ። ብዙ ጊዜ ቪዲዮ ላይቭ የምትገቡ ሰዎች በፌስቡክም ይሁን በዚህ በቲክቶክም ይሁን ይሄ ደግሞ አንድ ይሆን ይመጣል ፖፕ ነው ምናምን የምትሉት ነገር አለ። ስለማላውቀው ነው ግን ኤኒ ቪዲዮ ላይቭ የምትገቡ ሰዎች 85% መንፈስ ትዋረሳላችሁ። መንፈስ የምትዋረሱበት ምክንያት because of life ስለሆነ ነው። which means life ማለት እናንተ እዛ ቁጭ ብላችሁ ስታዩ ለዓለም ነው የሚታየው ያ ቪዲዮአችሁ። ገብቷችኋል? 1000 ሰው ቢያያችሁ በሬንሾ ከ1000 ሰው አንዱ ከተለያየ ዓለም ከተለያየ መናፍስት ጋር አብሮ የሚሰራ መናፍስት የሚጎትት በተለያዩ አጋጣሚዎችም እስከ 33ኛው ዲግሪ የደረሰ ሰው ቁጭ ብሏችሁ ያያችኋል። ከተረዳችሁ አጅሬም
እዛ ሰው ላይ ቁጭ ብሎ በዛ አይኑ በውስጡ ያያችኋል። እንዴት አድርጌ በምሳሌ ልንገራችሁ መሰላችሁ? አሁን ለምሳሌ መስታወት አለ አይደል? አሁን አንዳንድ ሴቶች አላችሁ እንደዚህ የምታረጉ መስታወት፣ የቁም መስታወት ታረጉና ራሳችሁን ልብሳችሁን አውልቃችሁ ገላችሁን የምታዩ አላችሁ። ራሳችሁን አፈጣችሁ የምታዩ ሰዎች አላችሁ። ሳታውቁት ምን ያደርጋል? ሚረሪንግ ሲስተም ይባል ነገር አለ። ውስጣችሁ ሆኖ በውስጡ ሆኖ የእናንተን ገላ በአይናችሁ ሆኖ በመስታወቱ ውስጥ ያያል ማለት ነው። ስለዚህ አሁን አንዳንዴ ምንድነው ሰውነት የሚያሳክከኝ ምንድነው ማዲያት ምናምን ትላላችሁ። መስታወት ላይ ጊዜያችሁ የምታጠፉ ሰዎች ራሳችሁ መርምሩ። ኢትስ ዘ ሴም ቲንግ። ላይቭ ቪዲዮ ስታዩ በዛ ላይቭ ስለሆናችሁ ብቻ በዛ ሰዓት የት እንዳላችሁ ማወቅ ይችላል። አጅሬ ገብቷችኋል? እግዚአብሔር ሲፈጥረው በእውቀት ደረጃ የገለጸለትና ያልገለጸለት ነገር አለ። አት ዘ ሴም ታይም ግን ቴክኖሎጂውን ሲጠቀም አሁን ለምሳሌ እኔን ቪዲዮ ሰርቼ ጫንኩት አይደል? ለምሳሌ እኔን ስጭነው የሆነ ቦታ ብዙ ጊዜ እንደዛ ነው ማድረግ። አሁን ለምሳሌ እኔ የለውም እዛ ቦታ በዛ ሰዓት የለውም፣ ሄጃለሁ። ገብቷችኋል አይደል? ሄጃለሁ። ስለዚህ የምታዩት ቅጂውን ወይንም ከቲክቶክ ሰርቨር ላይ ነው የምታዩት እንጂ ላይቭ አይደለም። ተረዳችሁኝ? ላይቭ ቁጭ ብላችሁ ኤኒ የቪዲዮ ፕላትፎርም ላይቭ ቁጭ ብላችሁ ስታዩ አጅሬ ኤግዛክትሊ በዛ ሰዓት የት እንዳላችሁ ማወቅ ይችላል። if you understand what I'm saying። አሁን ችግሩ እዚህ ጋር የልቦና መደፈን ነው። ተረዳችሁኝ? በዛ ሰዓት መጥቶ መዋረስ ይችላል። እሺ ለምሳሌ አንዳንድ ሰዎች የሚያውቁ ሰዎች ምን ያደርጋሉ? ላይቭ ሲገቡ ከጀርባቸው ስዕል አድን ያደርጋሉ። የራስ ጉዳይ ብታምንም ባታምንም፣ እኔ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ አምናለሁ፣ ያድናልም፣ እንደዚህ ነገር እንደሚያድነኝም አውቃለሁ። የሰባውት ብሊፍ የእምነት ጉዳይ ነው። ገብቷችኋል? ላይቭ የምትገቡ ሰዎች ሌላ የሚበሻቀጥ ነገር እስካላደረጋችሁ ድረስ ስለ አድኑ በአባቶች የተባረከ አርጋችሁ ያው አንዴ ዕዳ ገብተናል ገብታችሁ ተገተሩ ነው አያገባኝም፣ ግን ስለ አድኑ አርጉ። አንዱ መከላከያ መንገድ እሱ ነው። ለምን መጥቶ ቁጭ ብሎ እናንተን አይደለም የሚፈራው፣ ሲያይ እዛ ጋር ምስሉን ላለማየት ሲል እናንተ አተኩሮ አያችሁ። አተኩሮ አየ ማለት ላይቭ ስለሆነ ይጎነ ስሩ ደ ኔትወርክ የት እንዳላችሁ ማወቅ ይችላል። ከተረዳችሁ አንድ ሰው ቪዲዮ አፕሎድ አድርጎ ወጣ ማለት እኔ አሁን በዚህ ሰዓት ይህን ቪዲዮ ጭኜ ወጣው እንጂ እዚህ ቦታ አታገኙኝም የለው። ከተረዳችሁ ልክ እንደዛ ሁሉ the same thing ቪዲዮ ላይቭ የምትገቡ ሰዎች ራሳችሁ መርምሩ። የባህሪ ለውጥ አምጥታችኋል። በፊት ቪዲዮ ላይቭ ከመግባታችሁ በፊት ያለመዳችሁት አመል አሁን ጀምራችኋል። እናንተ ታውቃላችሁ ምን እንደምትሰሩ። ብቻ ባህሪያችሁን ገምቱት። ቢፎር እና አፍተር ብላችሁ ሄዴክ፣ ራስ ምታት፣ መጨናነቅ፣ ልባችሁ ዝም ብሎ መምታት፣ በምንም ምክንያት በሌለው ነገር መጨነቅ፣ ስትረስፉል መሆን ምናምን ነገር ያመጣባችኋል። ትጨናነቃላችሁ፣ ትቃዣላችሁ። ለምን? ይሄንን ላይቭ ቪዲዮ ስለጀመራችሁ ነው እንጂ ቁጭ ብላችሁ ስክሪኑ ላይ ስላፈጠጣችሁ አይደለም። እሺ፣ በዛ ላይ በጣም በርካታ ኮመንት ስላየው ነው ተናግሬያለሁ። ከዚህ በኋላ እንዳልኳችሁ ነው። ጫው ለራስ ስትል ጣፍት፣ አለበለዚያ ድንጋይ ነው ብለው ይጥሏል። አንድ ችን ያዙልኝ። ሁለት ደግሞ ካልገባችሁ ሲገባላችሁ ይገባችኋል። መልካም ጊዜ